በጣም ታዋቂ ሆኗል አሁን እኔ በጣም የእናንተ እናት የኢትዮጵያ እናት ልታወቅ እንጂ ትክክል አይዞርም እየሰለጠነ ነው ቴዲ አፍሮን ያውቁታል ያው በቴሌቪዥን ያውቀዋል በቴሌቪዥን ያውቁታል ምን አይነት ዘፈን ያውቃሉ ቴዲ አራ እኔ እንደው ምን አውቄ ዘፈኑንም ማውቀው ታሪክ የለኝም ያሁኑን ሰምተዋል አው ሰምቻለሁ ያው ስለ አንድነት ነው ስለ ኢትዮጵያ ነው እንግዲህ እንደዝሞ እኔ መረባ ስለም እሱንም አየው ፍሬ ነገሩ ግን አልገባኝም አረ ፍሬ ነገሩስ እንደው ለሁሉም ሰው አይገባም የቴዲ ነገር አልገባኝምና በቃ ሰው መቼም ይሄ ይሆናል ብዬ ሳይሆን ሰላም ክርስቲያን እንትና የሚባል ነገር አያስፈልግም ኢትዮጵያዊነት አንድነት ነው ዋናው በቃ አላማችን እሱ ነው አላማችን እሱ ነው እናም የወጣ ነው ስንቸገር ስንጠበብ በጦርነት ያው ሁሉ ጊዜም ጦርነት ስለሆነብን ትክክል አገራችንን ሰላም እንዲሆን ብለን ያው ወጣን መረባ ማለት ምን ማለት ነው መረባ ብሎ ማለትማ ምን አለ መሰለህ መረባ ብሎ ማለት በላ ያበርዳል ረህመት ጌታችን ረህመት ነው አሁን ምን አለ መሰለህ ጦርነት ሲመጣ አንበጣ በሰማይ ላይ እዝር ሲበላ አዎ ዳይሪ ሲመጣ እንደገና ወረሽኛለ በሽታ ሲመጣ በቃ ቆት ያዝን እንወጣለን ቆት ያለ ቆቲያችንን ይዘን እንወጣለን መረባ ይባላል በላው ይብረድ ጌታ የታመመ የሚሻር ስንል በበሽታ ይሽራል ጦርነትም ሲበርድ ነበር ስለዚህ አው ዝናብ ደግሞ ሲቀርብን ድርቅ ሲሆን ያ ረብ ጌታዬ ብለን መረባ እንላለን ቆቲ እርጥብ ነው ቆቲው የሴቶች ዱዓ አላህ ዘንድ ይሰማል ይባላል የሴቶች ዱዓ ረህመት ይወርዳል ዝናብ ይጥላል ጦርነት ይጠፋል በዚህ ነው ስለዚህ መረባ ጸሎት ነው እንደገና ሰው ይሞታ ያው ይጋደላል ቆቲያችንን ይዘን ቄስ ቃልቻ በፊታችን ይሆናል እኛ በስተበኋላ ሆነን ቆቲ ይዘን መረባ እንላለን ለማስታረቅ እርቅ ይወርዳል ስለዚህ መረባ የሰላም ምልክት ነው በቃ ሰላም ምንጣልና ነው ሌላ ነገር የለውም አዎ ይሄ ነው ደሞ አንድ ሴት ደሞ 9 ወሯ ሊገባ 8 ወር ሲደርሳት ገንፈታ ገነፋና በተልባ አያ ፋጡማ ቆሪት ላይ ያ ረቢ ነቢ አልহামዱሊላህ ሐምድ ረቢና አለሚን ብለን እንበላለን የመጋጃ ምጥ የተልባ ዳጥ እንላለን ሀግሯ ስር ይወድቃል ምጥም አይጠብቅም ማለት ነው በርግዝና ሰዓት ዱበርቲ ብሎ ማለት ለሁሉ የበጀል እንትኑ የመረባ ሁሉ እንትኑ ዱበርቲ ነው የሚባለው ሁሉ ተቀላላ ዱበርቲ ነው የሚባለው መረባ ዱበርቲ እስላም አማራ አይልም ይሄው ክርስቲያን አይልም እስላም ክርስቲያን አይልም ቆት ይዞ ነው የሚወጣው መረባ ይባላል ያው ጀባታው ዝም ብለ ከቀይ ላይ እንወጣለን ህዛፍ ላይ ጀባታው ይመጣል ወጣቱ ነው ይግባ እንላለን አገር ሰላም ይሁን መንግስታችን ይለምልም መንገድ በዘንግ ይሁን ገበያው ጥጋብ ይሁን እንላለን ትክክል ፍቅር ይንጣ ሙሐባ ይንጣ እንላለን በዚህ ሰዓት ወጥቼ እርግጥ ይሄ ሳይሆን መቼም አማራ እስላም ኦሮሞ አትበሉ አትገነጣጣ አስፈልግ መገነጣጣ ሰላም ይሁን ኢትዮጵያ ሰላም ነው የምንፈልገው ትክክል በየ በዚህ ያው ቀረጡ ይመጣው አሁን በነገራችን ላይ ደስ የሚል ነገር ነው ምንም ልዩነት ሁሉ መጥፎ የኔ ይበልጣል የከሌ ይበልጣል ነው ነው ሆሳኔ ሁሉም የኢትዮጵያ ልጃችን ነው ትክክል ወጣት ሰላም ቢሆንልን እንወዳለን አሁንም ሰላም ቢፈጠር እንወዳለን አሁን ደግሞ እኛ ሰላም ነው የምንፈልገው አሁንም ልጆቻችንን ሰላም ወጣቱ ሰላም ፍቅር በጠረጴዛ ዙሪያ መንግስት ጋር ሰው ተስማምቶ ሰላም ቢኖርልና ሰላም ልጆቻችንን እያለቁ ነው እየሞቱ ነው እየተቀነዘፉ ነው በዚህም ሰላም አለ እንዴ አሁን የለም አሁን እኛ ሰላም ነው የምንፈልገው እና እንግዲህ ይሄን ነው